ሰላም እንዴት ናችሁ? ደህና ናችሁ? ዛሬ በቃ አንድ ያበደ ሀሳብ ነው ቁም ነገር ላወራ ነው ዛሬ ማለት ነው። እና ያላችሁ ብዙ ጊዜ ህይወትና ትምህርት ቤት ምናምን ነገር ያመሳስላችኋል ብዙ ነገራቸው ማለት ነው። ያው ክላስ ላይ ምናምን ስለ ትምህርት ቤት ከአንድ እስከ 12 አለ ማለት ነው። ከአንድ እስከ 12 አንድ ማንኛውም ሰው ገብቶ ተማረ ማለት ኖርማል ማለት ነው። እውቀቱ ኖርማል ገባው ማለት አይደለም። ከህይወት ጋር የሚያመሳስለውን ነገር እነግራችሁ ነው ማለት ነው። ከአንድ እስከ 12 ጨረሰ ማለት ስለ ትምህርት ኖርማል ሁሉም ተማሪ እንደ ግዴታ ሁሉም ሰው አወቀ ማለት አይደለም። ከአንድ እስከ 12 ጨረሰ ማለት ነው። እና ህይወትም ላይ እንደዛው እድሜው ሄደ ማለት ስለ ህይወት አወቀ ማለት አይደለም። ኖርማል ማለት ነው። የፈለገ እድሜው እንትን ቢሄድም ማለት ነው እንደዚህ እድሜው በጨመረ ቁጥር እውቀቱ አይጨምርም። ትምህርት ቤት ላይ ተማሪ እውቀት የሚገባው ምን ስላደረገ ነው? ቀጥታ ትምህርት ስለ እውቀቱ ፈልጎ እውቀቱን ስለተረዳ ነው ማለት ነው። ህይወትም ላይ እንደዛ ነው። ማንኛውም ነገር በራሳችሁ መንገድ ካላወቃችሁ ምናምን ነገር እድሜያችሁ ስለሄደ የምታውቁት ምንም ነገር የለም ማለት ነው። እና ያላችሁ ይሄን ለማለት ያክል ነው። ያው እድሜያችሁ ሄደም አልሄደም እናንተ እውቀትን ካልፈለጋችሁ እድሜያችሁ በሄደ ቁጥር እውቀታችሁ የሚጨምርበት ምንም አይነት ምክንያት የለም ማለት ነው። እና ምን ማለት ነው በዋናው ሀሳቡ እድሜያችሁ በሄደ ቁጥር እውቀታችሁ አይጨምርም። እድሜያችሁ ለማለት አዋቂ ሆናችሁ ማለት አይደለም። እኔ ብዙ ጓደኞች አሉኝ ማለት ነው ትምህርት የጨረሱ። አሁን የኔም ጓደኞች እንደዚህ ትልልቅ ሰዎች ሆኖ ምናምን ነገር እንደ አዋቂ ምናምን እንዲናገሩ አልፈቅድላቸውም። ተናገሩ ብዬ እኔ አላምናቸው ምናምን ነገር ማለት ነው። እና እድሜያችን ሄዷል ብሏችሁ ዝም ብላችሁ እንደ አዋቂ እንትን የምትሉ ሰዎች እንትን ለማለት ያክል ነው። እድሜያችሁ ሄደ ማለት አዋቂ ሆናችሁ ማለት አይደለም ለማለት ያክል ነው። ቻው፣ ይመቻችሁ።